Hey guys, እንኳን ወደ ሚዲያ ስፔስ መጣችሁ። ለማታውቁኝ ሚዲያ እባላለሁ። ሁለተኛ ዓመት የአዲስ አበባ ዩኒቨርሲቲ ተማሪ ነኝ። ባለፈው ቪዲዮ ላይ ጥያቄያችሁ ነበርና ያላያችሁ ተመልሳችሁ እዩ። በዛሬ ቪዲዮ ደግሞ ባለፍኩባቸው የሃይስኩል ጆርኒዎቼና የሁለት ዓመት ዩኒቨርሲቲ ቆይታዬ እንደዚሁም ደግሞ ባመጣኋቸው በጣም አስቀያሚና እንዲሁም የተሻሉ ውጤቶቼ የተማርኳቸውን 5 ምርጥ የጥናት ዘዴዎችን አካፍላችኋለሁ። ወደ ቪዲዮ መጀመሪያው ጉዳይ ስንገባ የመጀመሪያው ጉዳይ እቅድ ማውጣት። እቅድ ማውጣት ስንል ብዙዎቻችን ጀስት ሞቲቬትድ ስለሆነ ወደ ጉዳዩ እንገባለን። ከዛ በኋላ ትንሽ ካጠናን በኋላ ወጣና ምን እንሆናለን? ሞቲቬትድ እንሆናለን። ስለዚህ እናቆማለን ማለት ነው። የመጀመሪያው ነገር እቅድ ማውጣት። እቅድ ስናወጣ ምን ኮንሲደር ማድረግ አለብን? የመጀመሪያው ቻፕተራችን ምን አይነት ቻፕተር ነው? ኮንሰፕቹዋል ነው ወይስ ፎርሙላ ቤዝድ ነው የሚለውን አይደንቲፋይ እናደርጋለን። ይህ የሚጠቅመን ታይም ሴት ለማድረግ ነው። ቻፕተሩ ኮንሰፕቹዋል ከሆነ ኦኬ ትንሽ ታይም ይወስዳል። ቻፕተሩ ደግሞ ፎርሙላ ቤዝድ ከሆነ ቴክ a lot of time። ስለዚህ ቤዝድ ኦን በዚህ እቅድ እናወጣለን ማለት ነው። እቅድ የማውጫ ስቴጅ ላይ በጣም ጥንቃቄ ማድረግ አለባችሁ። ምክንያቱም እቅድ ስናወጣ እቅዳችን እየተሳካ ካልሄደ እና እቅዳችን በምናወጣበት ጊዜ ደግሞ ትክክለኛ እቅድ ካላወጣን ወደ ዲፕሬሽን እንገባለን። የአነሳሳሪ ቪዲዮዎችን ማየት እንጀምራለን። ስክሮል ማድረግ እንጀምራለን። ሶ እቅድ ስታወጡ በእጃችሁ ላይ ያለው ቻፕተር ያላችሁ ታይም ሊሚት ኮንሲደር አድርጋችሁ ትክክለኛ የሆነ እቅድ ማውጣት ያስፈልጋል። ሁለተኛ ነገር ደግሞ ሪዲንግ ነው። እቅድ አወጣን። ሶ አሁን ምን እናደርጋለን? ወደ ማንበብ እንገባለን ማለት ነው። አብዛኞቻችን ማንበብ ስንጀምር ኖት እየያዘ ነው የምናነበው እና እሱ ልክ ነው ብዬ አላስብም። ብለን ኖት ታይም በጣም ዌስት ያደርጋል። ስለዚህ በእኔ አስተሳሰብ ዶንት ቴክ ኖት፣ ፈርስት አንደርስታንድ ኮንሰፕት። ኮንሰፕቱን መጀመሪያ አንደርስታንድ ለማድረግ መሞከር። ኮንሰፕቱን አንደርስታንድ ለማድረግ በምንሞክርበት ጊዜ ጀስት ራፍ ፔፐር ይዘን የተረዳነውን ኮንሰፕት ድሮ እያደረግን ስፒች እያደረግን ኦር ደግሞ ኒሞኒኮችን ክሬት እያደረግን መጀመሪያ ኮንሰፕቱን አንደርስታንድ ለማድረግ መሞከር። ኮንሰፕቱን አንደርስታንድ ካደረግን በኋላ በዚህ ታይም ደግሞ ብዙ ኤአይ ቱሎች አሉ። ኖት ራሱ መጻፍ አይጠበቅብንም። ሶ ምን እናደርጋለን? ኮንሰፕቱን አንደርስታንድ አደረግን። ኦኬ ኤአይ ቱል በመጠቀም እነዛን ኮንሰፕቶች ሰመራይዝ እንዲያደርግልን መስጠት። እኔ በጣም የምጠቀመው ኤአይ ቱል ጉግል ኤአይ ስቱዲዮ ይባላል። በጣም ቤስት። እነዚህ ቻትጂፒቲ የተለያዩ ኤአይ ቱሎች አሉ። እነዚህ ትጠቀማላችሁ። ሶ ሰመራይዝ አድርጎ ምርጥ ኖት ይወጣላችኋል ማለት ነው። አፍተር ዛት ደግሞ ኖትን መጻፍ አይጠበቅብንም። እንደገና በዲጂታል ዌይ በሞባይልም በዲስክቶፕም ያሉ አፕሊኬሽኖች አሉ ላይክ ኖሽን፣ ዋን ኖት። እነዚህ ዳውንሎድ አድርጎ እነሱ ላይ ኖቶችን ማስቀመጥ። ሶ ምን አደረገልን? ኦርጋናይዝ ያደረገልን ኤቭሪቲንግ ዊዝን ደግሞ በጣም ሾርት በሆነ ታይም ኖት አውጥተን ኮንሰፕቱን አንደርስታንድ አድርገን ሪዲንጋችንን ጨረስን ማለት ነው። ሶ ሁለተኛ ስቴፕ አለቀ። ስቴፕ ምንድነው? ኤክሰርሳይዝ ነው። ለእኔ በእኔ አስተሳሰብ ኤክሰርሳይዝ ብቻ በቂ አይደለም። እውነተኛ የፈተና ድባብ የሚመስል ኢንቫይሮንመንት ክሬት ማድረግ አለብን። የሆኑ የተወሰኑ ጥያቄዎችን እንመርጣለን፣ ታይም ሊሚት እናስቀምጣለን። ከዛ በኋላ ፈተናውን መስራት እንጀምራለን ማለት ነው። ስለዚህ ታይም ሊሚት ማድረጋችን ለምን ይጠቅመናል? ኤግዛም ላይ ስንገባ ብሬናችን ትሬን ስለተደረገ ምንም አይጨነቅም። ከዚህ በፊት ለምዶታል። ሶ መስራት ይጀምራል። እና ደግሞ አብዛኛው ጊዜ ከፈተና ስንወጣ ጥያቄዎችን አንረሳቸውም። ለምን ይመስላችኋል? በዛ ሊሚት በሆነ ታይም ውስጥ ብሬናችን ያንን ነገር ብቻ ነበር እያነበበ ፎከስ አድርጎ የነበረው እና ያንን ለመስራት በጣም እየታገለ ነበር። ሶ ከኤግዛም ስንወጣ ያኛውን ጥያቄ ምን አልሽ፣ ያኛውን ጥያቄ ምን አልሽ ብለን ጥያቄው ሙሉ ለሙሉ እናስታውሳለን። ሶ ኤክሰርሳይዝ ስንሰራ እንደ ኤግዛም አይነት ኢንቫይሮንመንት ክሬት አደረግን ማለት ብሬናችን ፉሊ ፎከስድ አድርጎ ያንን ጥያቄ አንደርስታንድ እንዲያደርገውና ሶሉሽን እንዲፈልግለት ስራ ሰጠነው ማለት ነው። ሶ ኤክሰርሳይዝ ስናደርግ ክሬት ኢንቫይሮንመንት ሲሙሌት የሆነ ኢንቫይሮንመንትን ክሬት ማድረግ። አራተኛው ነገር ደግሞ እረፍት ማድረግ። በእጆቻችሁ ላይ ያሉ ስልኮች ቻርጅ ካላደረጋችሁ እንደማይሰራ ዩር ብሬን ኤግዛክትሊ ላይ
ኮምባክሪ። ስለዚህ ማንበብ የጉልበት ስራ አይደለም፣ ብሬን ትሬኒንግ። ስለዚህ ስትደክሙና ደስተኛ ሳትሆኑ ስትቀሩ አታንበቡ። it doesn't work። እኔ እረፍት በማድረግ ላይ ቁልፍ ነገር ብዬ ማስበው ስትሬስ ፍሪ የሆነ እረፍት ነው። ምክንያቱም አንዳንዶቻችን እያረፍንም አይደለም እያጠናንም አይደለም እየተጨነቅን እረፍት ማድረግ ስንል ስትሬስ ፍሪ የሆነ በቃ በስትክክል ካረፍን በስትክክል ማረፍ። ስለዚህ አእምሯችሁ እንዲያርፍና በቃ እንዲያርፍ አድርጉት። አምስተኛው እና ወሳኝ ብዬ የማስበው ምግብ። ብዙዎቻችን አይመስልንም ምግብ በጣም ቤዚክ ቲንግ ነው ለማጥናት። ብዙ ስትበሉ በጣም ምግባችሁ ይመጣና ወዲያው ትተኛላችሁ። ሳትበሉ ስትቀሩ ደግሞ ፎከስ ማድረግ አትችሉም። ባላንስድ የሆነ ምግብ መብላት። እንደዚሁ ደግሞ ብዙ ሰዓት ቁጭ ስለምትሉ ውሃ መጠጣት አለባችሁ። ስቴይ ሃይድሬትድ እንድትሆኑ እና ደግሞ ጭንቅላታችሁ ሻርፕ እንዲሆን ያደርጋል ውሃ መጠጣት። ስለዚህ ይህንን አድርጉ። እነዚህ በጣም ወሳኝ የአጠናን ዘዴ ዲስከቨሪ ያደረኳቸው ናቸው ካለፉት ተሞክሮቼ። እና የመጨረሻው ደግሞ በቃ ቲፕ ብዬ የሚሰጣችሁ ነገር don't worry about the result, just enjoying the process። ከዛ በኋላ ምክንያቱም የእናንተ ጭንቀት ምንም ሊፈጥር አይችልም፣ የእናንተ ስራ ግን ሪዛልቱ እንዲኖር ያደርገዋል። ስለዚህ አትጨናነቁ፣ ምንም መጨነቅ አያስፈልግም። ጀስት ፕሮሰሱን ተከትላችሁ ለማጥናት መሞከር ነው። ውጤት ያመጣ ካልመጣም ትማሩበታላችሁ። እነዚህ ልምዶች ያካበትኩት ከብዙ አስቀያሚ ውጤቶች በኋላ ነው። ስለዚህ thank you so much for your time እና ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ በሌላ ቪዲዮ እስክንገናኝ ባይ።